ሁሉም እኮ አሉ ናናታን እኮ አሉ። እኔ እነሱን ይዤ ቪዲዮ ማስፈራሪያ መስራት እኮ እችላለሁ። ቀላል እኮ ነው። ገብቶሻል አይደል? አሁን እሱ ሰው አለኝ ነው አይደል የሚለው፣ እኔም ደግሞ እዚህ እኮ ሰው አለኝ እኮ። ለምን ዘመን እንዳሌለው ያደርገኛል። አይደለም እንደዛ ያደረገው። በቃ ብሩኬ ብዙ ጊዜ ሲናደድ በጣም የሚያደርገውን ነገር አያውቅም። እና እባክህን ማለት እነሱም ደግሞ የሆነ በሚያዩት ነገር ቪዲዮ ላይ በሚያዩት ነገር ምናምን ለወንድማቸው ተቆርቁሮ ነው ምንም ቢሆን ወንድማቸው ስለሆነ ማለት ነው። እናንተም ብትሆኑ አሁን ለሱ ተሰምቷቸዋል አይደል? እንደዚህ ያስመስሉ እንድትልኩል በስልክ አሁን ያወራችሁኝ ነገር ያው እንደተናደዳቸው ያስታውቃል በጣም የእሱ ወንድሞች እንደተሰማቸው እኛም የሚሰማን ስሜት አለ። አሁን እሱ ዳኒ ሲነካምና ገብቶሻል እኮ እነሱም ልክ እንደዛ ነው። ወንድሞቹ ስለሆኑ ተሰምቷቸው በሰዓቱ ነው ያለው ነገር እና እኔና ብሩኬ መሀል ካለው ጓደኝነት ካለው ቀረቤት አንፃር ተቆርቁረው ነው ገባህ እንጂ አንተ ላይ ሊዝቱ ወይም አንተ ሊያስፈራሩ ፈልገው አይደለም። እና ዳኒ ባክ አሁን እኔ ባንቺ አይዘው እኔ ይሄው እኔ ይቅርታ አልጠይቅም። ማርያም እሺ ጉዳዩን ወደ ህግ አትወሰደው እባክህ። አይደለም እኔ በእናትሽ አንቺ ማስደንቀል አይደለም እኔ ይቅርታ ጠይቅሃለሁ። በቃ በእሱ ስም ጉዳዩ ወደ ህግ እንዲሄድ አልፈልግም። እኔ አሁን በጣም ሪአክት እንዳላደርግም አልተረዳችሁኝም። ያልተረዳሽኝ ነገር ድክመቴ አንቺ ስለሆነሽ በአንቺ በኩል ሁሉ ነገር እየመጣብኝ ያለው ገብቶሻል አይደል? ለአንቺ ብዬ ሳልሰነዝር ምን ሳልል እንደወንድ ሳልሰነዝር ተረድቻለሁ። ያሌለኝን ጸባይ ተመትቼ መጣሁ አይደል? ለአንቺ ብዬ እዛ ጋር መሰንዘር አላቃተኝም። እኔ ምን ማለት እንዳለብኝ አላውቅም። ተረድቻለሁ እኮ ግን እባክህ ማለት ተረጋግተን እናውራበት። በቃ ነገሮችን ቀስ ብለን እንፈታቸዋለን። ብዙ ነገር እናመሰቃቀለው አይኔ ታውቂያለሽ አይደል እኮ በቃ ከዚህ በኋላ እኛ ህይወት ውስጥ ማይገቡም፣ እኛም እነሱ ህይወት ውስጥ አንገባም። የራሳቸውን ህይወት ይኖራሉ በቃ መኖር ከፈለጉ ማለት ነው። ዛሬ ያየነው ነገር የሚገርም ጉዳይ ነው ያየነው። ዛሬ ዘውብን የመጡት ደግሞ ምን እንደምንላቸው አናውቅም። ድራማ ይሁን ትክክለኛ ህይወት ይሁን እየሄዱ እየመሩ ያሉት ሊገባኝ አልቻለም። እንዴት ናችሁ? ሰላም ናችሁ የኔ ውዶች? በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች። ደግሞ ሰብስክራይብ እያደረጋችሁኝ የምታዩኝ፣ ላይክ የምታደርጉኝ፣ የምታበረታቱኝ ሰዎች ስለ ሁሉም ነገር እግዚአብሔር ይባርካችሁ። በጣም አመሰግናለሁ። ተባረኩልኝ። ዛሬ እንግዲህ እና ሀይሚዬ በዳኒ ቤት ደግሞ ሀይሚዬ መታለች። ያው እኛ እነሱን ሰፖርት ከማድረግ ወደኋላ እንልም። እንግዲህ እስከ መጨረሻው እንከታተላቸዋለን። ያው እኔ ትንሽ የተጽናናሁት እንግዲህ አንዳንድ ነገሮችን ስቃኝና ሳይ ትላንትና ሀይሚን ማነው ማሂ በዩቱብ ስትሰራ በቻይናው ላይ እንደተናገረችው ከምትሄድበት ነገር ቀርታለች። ያው ምክንያቱም እዚህ ያሉት ነገሮች ሁሉ ስለማያስደስቱ ሀይሚን ጥያት መሄድ ስለማልችል ከእናቴ ጋር ተነጋግሬ ለመቅረት ችያለሁ ብላለች። አንድ በሱ ነገር ተደስቻለሁ። ሁለተኛ ነገር እኔ ዝም ብለን እያየናቸው የነገር እየከረረ እየመሰለን ስንሄድ የሆነ ድራማ የሚሰራ ነው የሚመስለን። እንግዲህ እኛ ይሄን ያህል እንትን አይደለንም። ድራማ ሰሪው ነው ግራ የገባን፣ የተደበላለቀብን፣ የተምታታብን። ሀይሚ የምትሰራውን ፕራንክ ነቅተውባት ድጋሚ እነ ዳንኤል ፕራንክ እያደረጉ ይሁን ድራማ እየሰሩ ድራማ ነው። ምክንያቱም ከዛ በኋላ አንዳንድ ነገሮች እያየን ነው። አሁን ለምሳሌ ኢንስታ ላይ እንደውም ሲዘዋወራየውና ሶሲ ኢንስታግራም ላይ ገባሁኝ። እውነት ነው እንዲህ ነገር ብዬ ትክክል ነው። ሀይሚና ብሩክ ላይክ አድርገዋታል። እንግዲህ እኛውን በጣም ተጣልተዋል፣ በቃ ተጣልተዋል፣ ይቺ ልጅ ምናምን እያለን ይችን ሶሲን እንሰድባታለን፣ በጣም ሁላችን ሙልጫታለን። ከህይወታቸው ውጪ በቃ ከህይወታቸው መውጣት አለባት ይቺ ባለጌ እንላለን። ግን እዛ ላይ ደግሞ ይነሳ እንዲህ የቆየም አይደለም ነገሩ፣ ደግሞ የቆየ አይደለም ሰዓቱ እዛ ላይ ይናገራልና እኛ ሞኞች እየሆንን ያው እያገዝናቸው መቼስ እነዚህ ልጆች ስለምንወዳቸው ሁልጊዜም ከጎናቸው መሆን ስላለብን ያው ስለነሱ እንጨነቃለን፣ ስለነሱ እኛ እናስባለን። ግን የሚሰራብን ነገር እኔ አልገባኝም፣ አሁንም አልገባኝም። ዳኒ እንግዲህ ያው እነሱ እንደተናገሩት ከሆነ ከካሜራው ካለቀ በኋላም እየመታው ያው ጥርሱ እንደተጎዳ ነው
ጓደኞቹም ያው ተናደው ነው አጠገቡ ያሉት። ሀይሚም ደግሞ ቤት ድረስ ሄዳ ጠይቃለች። በዚህ ደግሞ ሌላ ጣጣ እንዳይመጣባት በቤቱ ድረስ ሄደች እያላችሁም ሰዎች ኮሜንት ላይ እኔ እንጃ ግን እኔ እንዴት እንደሆነ ልትገቡኝ አልቻላችሁም። እኛ ፈቅደንና ወደን ነው እነዚህ ልጆች የምንመለከታቸው። ለምን እንደምትሳደቡ ብሩክንም ቢሆን ሀይሚንም ቢሆን ሁሉንም ቢሆን አስተያየት መስጠት አይቻልም ያለ ስድብ? እንደ ስድብ እኮ ራሱ ኃጢአት እኮ ነው። ማመንዘርና መጠጣት፣ መስከር፣ ሌላ ሰው መግደል ብቻ አይደለም እኮ ኃጢአት። እንደውም ስድብ ከአፍ የሚወጣ ቃላት እኮ ሰውን ይገላል። ዱላ ይሻላል እንደውም ከስድብ። በጣም መጥፎ ነው። በጣም የምትሳደቡት ስድብ አይቻሉ እናትሽን ፈልጊ እስከማለት ድረስ ዛሬ እንደውም አይቼ ቲክቶክ ውስጥ እንዲህ የምትናገሩት ቃላት ሰው አእምሮ ውስጥ ሄዶ ምን አይነት ነገር ይሰራል? ያን ሰው እንዴት ነው የሚጎዳው ብላችኋ አታስቡም እንዴ? አሁን እቺ ልጅ ሰውነቷ እየመለስ እያለበት ባለወቅት እኛም ደስ ብሎን እያለን እንደገና ደግሞ የተለያዩ ስድቦች ዛሬም ራሱ በትንሹ ኮሜንቱን አይቻለሁ። አንዳንድ የምትሳደቡ ሰዎች አሉ ደግሞ ትክክለኛ የእሷ ደጋፊዎች ከድሮ ጀምሮ የሚደግፏት የሚወዷት ሳዳሉ ለሁለቱም ደግሞ ጠበቃ የሆኑ አሉ። ግን በዛው መጠን ግን ምን አይነት ሰዎች እንደሆናችሁ አላውቅም። ሴቶች ሆናችሁ በሴት ላይ የምትፈርዱ። እኔ ማንንም ደግፉ ማንንም ጣሉ አልልም፣ ግን ለሁለቱም የተለያየ ምክር ብትሰጧቸው ጥሩ ነው። እንደዛ ነው የምናደርገው። እንደዛ ነው መሆን ያለበት። የሄደችው ያው እሷ እኮ አሁን በእንትኑም በድራማው ምንሄድ ምንም እውነትም ይሁን ምንም ይሁን የሄደችው ይሄ ልጅ ትላንትና ተጎድቷል። ከካሜራ ጀርባ እናንተ ሁሉ ያላያችሁት ብዙ ነገር ተፈጽሟል። ጥርሱ ላይ ጉዳት ደርሶበታል እና እከሳለሁ እያለ ስለሆነ ያንን ክስ ወደ ክስ እንዲሄድ አልፈልግም። ምንም ብዙ ነገር አሳልፈናል። የፈለገው ነገር እኔ በብሩክ ላይ ብናደድበትም እሱን እስር ቤት ማየት በፍጹም አልፈልግም ብላ ልትለምን ነው እግሩ ስር ወድቃ እንደውም ይቅርታ የጠየቀችው። ለማ ስትል ለብሩክ ስትል ያው የሄዱት ሂደቶች እንዳሉ ሆኖ ይሄ ነገር መቼ መቋጫው መቼ እንደሆነ ሊገባን አልቻለም። እኛ እንግዲህ እንደተረዳ ነው በዛ ምክንያት የሄደችው። ብትሄድም እርግጠኛ ነኝ ከሰው ጋር ነው የምትሄደው። ዳኒ ቤት ስትሄድ ዝም ብላ አትሄድም። ወይ ራሷ ማሂ ጓደኛዋ ትኖራለች፣ ፍጹም ሊኖር ይችላል፣ ሀሰን ሊኖር ይችላል። እዛ ጋር የማይታዩ ደግሞ የሆነ ሰው ልብ ሲል ነገር አይቻለሁ ይኖራል። ለምንድነው ጭንቅላታችን ማናሰራው? ልክ ሀይሚን እንደማናቃት ከህፃነቱ ከልጅነቷ ጀምሮ አብረን እያየናት ያደገች ልጅ ነች። እንደማናቃት መሆን የለብንም እና ነገሮችን ስንናገር በጣም ስንናገራት ለኛ እንደሆነ ሊወረወርብን ያልፈለግነውን የሆነ መጥፎ ቃል ሰዎች ላይ ባንወረወር ጥሩ ነው ብዬ አስባለሁኝ። ያው ልጁ እንግዲህ ጥርሴ ተጎድቷል ነው ያሉት ጓደኞቹ ሁሉ። እኛ መማታት ወይ እሱ ሰው የለውም ወይ ወንድሞቹ ሁሉ እየተነሱ የሚፎክሩት እኛም አለን ለሱ ወንድሞችም ምንም አሉት እና ያለው ይሄንን ደግሞ አስረድታለች። ሀይሚዬ በተጨባጭ ሁኔታ አስረድታለች። ያው ሚዲያ ላይ ባዩት ነገር ነው፣ እነሱ የሚያውቁት ነገር የለም። አንዳንድ በሚያዩት ነገር ነው ይሄ ሁሉ የተፈጠረው የተናገሩት እንጂ አንተን ለመናገር ብለው አይደለም። ነገሩን አስተካኪ ስላሉኝ ብዙ ሰዎችም ደውለው እየተናገሩኝ ስለሆኑ ብዙ ሰዎች ስለተጨነቁ ይሄንን እኔ ነኝ መጀመሪያ ያመጣሁት። እኔ በተደረጉት ፕራንክ ነው ይሄ ሁሉ ጦስ የመጣው። ስለዚህ እነዚህ ነገሮች ማስተካከል አለብኝ ብላ ለብሩክም ትዕግስተኛ እንዲሁም ምክርን የሰጠችው። በዚህ ሰውዬ ቤት ብትሄድ አራቱ ጓደኞቿ ላይ እርግጠኛ ነኝ ካሜራ ላይ ያልወጣ ሰው ይዛ ነው የምትሄደው። ብትሄድ ለመልካም ነው ሄደችው እኮ ለብሩክ እኮ ተንበርክካ እኔ በብሩክ ስም ይቅርታ ጠይቃለሁ፣ ወደ ህግ አትውሰደው፣ እንደዚሁን ጨርሰው ይሄን ጉዳይ ነው ያለችው። እና ይሄንን ነገር በማድረጓ ጥፋቷ ምንድነው? ይቺ ልጅ ከልጅነቷ ጀምሮ አስተዳደጓን እያወቃችሁ ከብዙ ሰዎች ጋር ስትሰራ የብዙዎችን ልጆች ቻይናል ስታሳድግ እያያችኋት ብዙ ከሷ የተማርነው ነገር አለ እያላችሁ እየተናገራችሁ እንደገዛ በዛ ላይ ደግሞ ሴቶች ናችሁ በብዛት የምታዩት ይህን ቻይናል እንዴት ነው በሴት ልጅ ላይ አስጨክኗችሁ የምትናገሩት? ነገ ተነገ ወዲያ እነዚህ ሰዎች አብረው ቢሆኑ አታፍሩም ወይ? ለምንድን ነው አንደበታችን በክፉ ቃል የምንከፍተው? ያ ተገቢ አይደለም። በቃ ጥፋት ተሰራ፣ ስተቱን ለማረም ነው የሄድኩት። በቃ እኔ ስለተናደድኩ ነው እንደዛ ይሆንኩት። በእኔ ንዴት ደግሞ የተለያዩ ነገሮች ፋይሎችን ምናምኖችን ወጡ። በዛ ምክንያት ነገሮቹ እየተባባሰ መጣ። እኔ ነኝ እዚህ መነሻው እና በእኔ ምክንያት መጥቶ እንትን እንዳይል እኔ ነገሮችን አስተካክላለሁ። በቃ
ብላ ይቅርታ ጠየቀች። ይቅርታ መጠየቋ ጥሩ ነው፣ ደስ ይላል። ለሱ ብላ ለሱ ያላትን ክብር፣ ለብሩክ ያላትን ክብር፣ ለብሩክ ያላትን ፍቅር ነው ያሳየችው። ምክንያቱም እሱም በዚህ ሁኔታ ውስጥ ማየት አልችልም ነው ያለችው። እሷ እንግዲህ በሌሎች ልጆች በወንድሞቹም በምኑም አድርጋ ይሄን ነገር ታስተካክላለች ብዬ ነው ማስበው። ይሄንን ነገር ኃይል ይስተካከላል ብዬ ነው ማስበው። ግን በአንድ ወቅትም ስናይ አንዳንድ ነገሮችን ስናይ ድራማ እየሰሩብን ነው የምንለው። እኔ አሁን መደንገጥ ምን ማለትም እየተረጋጋው መጥቻለሁ። ምክንያቱም ከብዙ አቅጣጫ ምክር ስለሚዘንብላቸው ስለሚጎርፍላቸው ሁላችንም የተለያየ ነገር ስለምናናገር ያንን ሁሉ ያዳምጣሉ፣ ሶሻል ሚዲያውንም ይመለከታሉ። ስለዚህ ነገሮች ይስተካከላሉ ብለን ነው የምናስበው። መልካም ይሁኑ። እነዚህ ልጆች እንዲለያዩ አልፈልግም። ሄዳም ስላነጋገረችው ደስ ብሎኛል። ይሄ ልጅ ወይ 100 ሺህ ገብቶ በተገላገልን እንደዛ ነው የሚመስለው። ወደ እነሱ ህይወት መጣ። ነገሮች በቃ ሳያውቁ ነው እኮ ትምህርት ይሆናል። ትንሽ ነገር ወደ ትልቅ ይሄዳል ማለት ነው። በቃ ትንሽ ያልጠበቅነው ነገር ገኖ ትልቅ ጥል ደረጃ እንደሚደርስ ሰውን እስከ ማለያየት የተለያየ ጦሶችን ስቦ እስከ ማምጣት ድረስ እንደገና ደግሞ በዚህ መካከል በዚህ ሰዓት ውስጥ እያለ ደግሞ የሌለ የቆየ ፋይል እያልመጡ ራሱ ማሳየት ነገሮችን ይባሰ እንደሚያባብስ ነው። ግን የሆነ ነገር አለ በዚህ መካከል ድብልቅልቁ ይወጣ የሆነ ድራማ ነገር አለ። ይሄ ድራማ እንግዲህ ተቋጭቶ እንድናይ ሁላችንንም እግዚአብሔር ይርዳን። አታስቡ፣ አትጨነቁ፣ ሁላችሁም ራሳችሁን ጠብቁ። ዝም ብለን ያው ተከታታዩን ነገር ብንመለከት ጥሩ ነው። መልካም ይመጣል። ምክንያቱም ጠዋትም ኢንስታግራም ላይ ላይክ አድርጋት አይቻለሁ። ሀይሚዬ በጣም ደንቆኛል። እኔ እንደው ሰላምን ገብቼ አይቻለሁ። ስለዚህ ብሩክም እሱም አድርገዋታል። ይሄ ነገር በውስጥ ሰላም ሊፈጠር ይችላል፣ ይስተካከላል ብለን ነው የምናስበው። እኛ መምከር ነው፣ በውስጥም ሆነ በዚህ በተለያዩ በኮሜንት ጥሩ ነገሮች መጻፍ ነው ያለብን። ስላደመጣችሁኝ የኔ ውዶች በጣም አመሰግናለሁ። ወዳችኋለሁ። ሰላም